በመጀመሪያ ዓለም ምንም ሳይኖር እግዚአብሔር ሰማይንና ምድርን በውስጣቸው ያሉትንም ሁሉ ፈጠረ። በዚያን ጊዜ ዓለም ገና አልተሰራም ነበር። ጥልቅ ጨለማም ሁሉንም ነገር ሸፍኖት ነበር። የእግዚአብሔር መንፈስ ግን በውሃው ላይ በጸጥታ ይንቀሳቀስ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ። ብርሃንም ሆነ። እግዚአብሔር ብርሃኑን ከጨለማው ለየ። ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት ብሎ ጠራው። ይህ የመጀመሪያው ቀን ነበረ። እግዚአብሔርም ደግሞ ከላይ ያለውን ውሃ ከታች ካለው ውሃ የሚለይ ጠፈር ይሁን አለ። እንዲሁም ሆነ። እግዚአብሔር ጠፈሩን ሰማይ ብሎ ጠራው። ይህ ሁለተኛው ቀን ነበረ። በሦስተኛው ቀን እግዚአብሔር ደረቅ መሬት እንዲታይ ከሰማይ በታች ያለውን ውሃ በአንድ ስፍራ ሰበሰበ። የደረቁን ምድር የብስ ብሎ ጠራው፣ የተሰበሰበውንም ውሃ ባህር ብሎ ጠራው። ከዚያም እግዚአብሔር በምድር ላይ ሳርን፣ ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለበትን ፍሬ የሚያፈሩ ዛፎችን አበቀለ። ልክ እንደተናገረውም ሆነ። ይህ ሦስተኛው ቀን ነበረ። ከአራተኛው እስከ ስድስተኛው ቀን እግዚአብሔር በፈጠረው ዓለም ውስጥ ሕይወትንና ሥርዓትን ሞላ። በአራተኛው ቀን እግዚአብሔር ቀንን እንዲገዛ ታላቁን ብርሃን ፀሐይን፣ ሌሊትንም እንዲገዛ ታናሹን ብርሃን ጨረቃን ፈጠረ። በምድር ላይ እንዲያበሩም ስፍር ቁጥር የሌላቸውን ከዋክብትን በሰማይ አኖረ። ይህ አራተኛው ቀን ነበረ። በአምስተኛው ቀን እግዚአብሔር በሰማይ የሚበሩ ወፎችን፣ በውሃ ውስጥ የሚዋኙ ዓሦችንና ታላላቅ የባሕር ፍጥረታትን ፈጠረ። ባረካቸውም፣ ሰማዩንና ባሕሩን ሙሉ አላቸው። አምስተኛውም ቀን ተፈጸመ። በስድስተኛው ቀን እግዚአብሔር በምድር ላይ የሚኖሩ ሕያዋን ፍጥረታትን ሁሉ ማለትም እንስሳትን፣ የዱር አራዊትንና በምድር ላይ የሚሳቡ ፍጥረታትን እንደየወገናቸው ፈጠረ። በመጨረሻም እግዚአብሔር የሰውን ልጅ በራሱ አምሳያ ፈጠረ። ወንድና ሴት አድርጎ ፈጠራቸው። በሕያዋን ፍጥረታትም ሁሉ ላይ ሥልጣን ሰጣቸው። ይህ ስድስተኛው ቀን ነበረ። እግዚአብሔርም ባረካቸውና ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም አላቸው። ዘር ያላቸውን ተክሎችና ፍሬዎችን ለምግብነት ሰጣቸው። በዚያን ጊዜ ሰዎች ሥጋ አይበሉም ነበር። ስለ ሥጋ መብላት በኋላ በኖህና በጥፋት ውሃ ታሪክ ውስጥ እንሰማለን። አሁን ከመጀመሪያው እስከ ስድስተኛው ቀን ያለውን የፍጥረት ታሪክ አይተናል። የፍጥረት ቅደም ተከተል እንዴት እርስ በርሱ እንደሚገናኝ በአጭሩ እንመልከት። በመጀመሪያው ቀን የተፈጠረው ብርሃን በአራተኛው ቀን ከተፈጠሩት ፀሐይ፣ ጨረቃና ከዋክብት ጋር የተገናኘ ነው። በሁለተኛው ቀን የተፈጠሩት ሰማይና ውሃ በአምስተኛው ቀን ከተፈጠሩት ወፎችና ዓሦች ጋር የተገናኙ ናቸው። በሦስተኛው ቀን የተፈጠረው የብስ ደግሞ በስድስተኛው ቀን ከተፈጠሩት የምድር እንስሳትና ሰዎች ጋር የተገናኘ ነው። እነዚህን ትስስሮች ስንመለከት የፍጥረት ሥርዓት የበልጥ ግልጽ ይሆንልናል። እግዚአብሔር ሰማይንና ምድርን በውስጣቸው ያሉትንም ሁሉ ፈጥሮ ከጨረሰ በኋላ በሰባተኛው ቀን አረፈ። ያንንም ቀን ቀደሰው። መቅደስ ማለት ከሌሎቹ ቀናት ሁሉ የተለየና የተመረጠ አደረገው ማለት ነው። ለተጨማሪ መንፈሳዊ ትምህርቶች የቅዱሳን ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ።